ፊልድ ማርሻል ብርሃኑ ጁላ የመከላከያ ሰራዊት መች ኃይል ሲሉ የጠሩትን እርምጃ እንዲወስድ ትዕዛዝ አስተላልፈዋል። ህወሓትና ሻዕቢያንም በጠንካራ ቃላቶች ወንጅለዋል። ዛሬ ጧት በራያ ቆቦ ቀጠና የተሰነዘረው ጥቃት በሀገር መከላከያ ሰራዊት ተመከተ። ህወሓት ወደ አማራ ክልል ዋና ከተሞች በምስጢር የጦር መሳሪያን እያስገባ እንደሆነ ተገለጸ። የመቀለ አቃቤ ሕግ በፍርድ ቤቱ ውሳኔ ይግባኝ ጠየቀ። ዝርዝርና አስገራሚ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ከዲና ኢንሳይት ጋር አብራችሁ ሁኑ። የሰብስክራይብ በተኑን በመጫን ቪዲዮአችንን ላይክ አድርገን እንጀምር ስንል በአክብሮት እንጠይቃለን። ዛሬ ጧት በራያ ቆቦ ቀጠና የተሰነዘረው ጥቃት በሀገር መከላከያ ሰራዊት ተመከተ። በሰሜን ወሎ ዞን ራያ ቆቦ ወረዳ አዲስ ቅኝ ቀበሌ በሚንቀሳቀሰው የሀገር መከላከያ ሰራዊት ላይ ጥቃት ለማድረስ የሞከሩ የታጠቁ ኃይሎች ሰራዊቱ በወሰደው ፈጣንና የተቀናጀ የምላሽ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግደው መመከታቸው ተገልጿል። ዛሬ ከማለዳ ጀምሮ በራያ ቆቦ ቀጠና አዳዲስና ትኩረት የሚሹ ወታደራዊ ለውጦች እንዲሁም የእንቅስቃሴ መፋጠኖች እየታዩ እንደነበር ከአካባቢው ምንጮች እየተገኘው መረጃ አመልክቷል። ጥቃት አድራሹ ህወሓት ስልታዊ ሽንፈት የገጠመው ሲሆንም በሰው ኃይል እንዲሁም በወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ደርሶበታል። የታጠቁ አካላቱ ከነበሩበት ቦታ መፈግፈጋቸውን ተከትሎም የሀገር መከላከያ ሰራዊት የአካባቢውን ደህንነት ሙሉ በሙሉ በቁጥጥሩ ስር አውሏል። ሰራዊቱ የቀጠናውን ደህንነት በአስተማማኝ ሁኔታ ለማረጋገጥና የተበታተኑ ኃይሎችን ለማጣራት ተከታታይ የፍተሻ እንቅስቃሴዎችንም እያካሄደ ይገኛል። የተፈጠረው ስጋት በመቀረፉ በአካባቢው የሚኖሩ የህብረተሰብ ክፍሎች ወደ መደበኛ የዕለት ተዕለት የማህበራዊ እንዲሁም የኢኮኖሚ እንቅስቃሴዎቻቸው እንዲመለሱ የማረጋጋት ስራዎች ተጠናክረው ቀጥለዋል። የአካባቢው የመንግስትና የደህንነት መዋቅሮች የቀጠናውን አስተማማኝ ሰላም ለማስጠበቅ ከህዝቡ ጋር በመሆን እየሰሩ እንደሚገኙ የተገለጸ ሲሆን ስለዚህ ሁኔታም ዝርዝር መረጃዎች ከደህንነት አካላት የሚወጡ ተጨማሪ አዳዲስ ነገሮች እንደደረሱን ወደ እናንተ የምናደርስ ይሆናል። ህወሓት ወደ አማራ ክልል ዋና ከተሞች በምስጢር የጦር መሳሪያ እያስገባ እንደሆነ ተገለጸ። በደረሰን አስቸኳይና አሳሳቢ መረጃ መሰረት ህወሓት በአማራ ክልል አዲስ የጦርነት አውድን ለማንቀሳቀስ የሚያስችለውን ዝግጅት በማጠናቀቅ ላይ እንደሚገኝና ከፍተኛ መጠን ያለው የጦር መሳሪያ በስውር ወደ ክልሉ እያስገባ እንደሆነ ተገልጿል። መላውን የአማራ ክልል ዳግም የጦር ሜዳ በማድረግ አውዳሚ የውጊያ ዙር ለመክፈት የተወጠነ አደገኛ ዓላማ እንደሆነም ነው የተጠቀሰው። መሳሪያዎቹ የገቡባቸው ከተሞች ደብረ ብርሃን፣ ደሴ፣ ኮምቦልቻ፣ ጎንደር፣ ባህር ዳር እንዲሁም ወልዲያ መሆናቸው ሲገለጽም ዝውውሩ በጥብቅ ምስጢርና በፍጥነት እየተከናወነ እንደሚገኝ ተመልክቷል። መሳሪያዎቹ ህዝብ በብዛት በሚኖሩባቸው ትልልቅ የክልሉ ከተሞች መሰራጨታቸው የንጹሃንን ዜጎች ደህንነትን በከፍተኛ ደረጃ ስጋት ውስጥ የሚጥል ነው። ድርጊቱ በአካባቢው አንጻራዊ ሰላምና እንቅስቃሴ ላይም ትልቅ እንቅፋት በመፍጠር ክልሉን ወደ አዲስ የሰብአዊና የኢኮኖሚ ውድመት ሊከተው እንደሚችልም ይታመናል። ጉዳዩን በተመለከተ የሚመለከታቸው አካላትና የደህንነት መዋቅሮች የሚያወጡት ዝርዝር መረጃዎችም እየተጠበቁ ይገኛሉ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ በተለየ ወታደራዊ ጥበብ በፍጥነት ፈጣን ምላሽ ሰጪና አስቀድሞ ስጋቶችን መከላከል የሚችል የመከላከያ ዋነኛ መቼ ኃይል ነው አሉ። ፊልድ ማርሻል ብርሃኑ በልዩ ዘመቻዎች እዝ የ2018 በጀት ዓመት የሥራ አፈጻጸም ውይይት ማጠቃለያ ላይ ተገኝተው ስለ ወቅታዊ ሀገራዊ ሁኔታዎች ለሰራዊቱ አመራሮች የሥራ መመሪያ ሰጥተዋል። ፊልድ ማርሻሉም የልዩ ዘመቻዎች እዝ በተለየ ወታደራዊ ጥበብ በፍጥነት ፈጣን ምላሽ ሰጪና አስቀድሞ ስጋቶችን መከላከል የሚችል የመከላከያ ዋነኛ ስትራቴጂካዊ መቼ ኃይል ነው ብለዋል። ኢትዮጵያ የሥርዓት ለውጥ አድርጋ ገና ሳትረጋጋም ባንዳዎች ባደረሱባት ጥቃት ሀገር በተፈተነችበት ወቅት የልዩ ዘመቻዎች እዝ ሰራዊት የተደቀነውን አደጋን በመቀልበስ ረገድ ከባድ የተጋድሎ ትግል አድርጓል ያሉት። በዚህም ምክንያት የውጊያ ማርሽ ቀያሪ የምድር ድሮን የሚል ስያሜ የተሰጠው ልዩ ኃይል መሆኑን በማብራራት ይህ እዝ እስካሁን ለሀገር ለከፈለው ዋጋ ኢትዮጵያ እንደምታከብረውና ነገም ይህንኑ ልዩ ብቃቱን ይዞ መቀጠል
እንዳለበት አመልክተዋል። ሰራዊቱ መስዋዕትነት የከፈለውና እየከፈለ የሚገኘው ሀገርን ለማሻገር በመሆኑም ሀገርን ከውጭ ጠላት ከመከላከል ባለፈ የሀገር ውስጥ ሰላምን በማጽናት ሀገራዊ ህልውናችን ተጠብቆ እድገት እንዲቀጥል የሚያስችል የሀገር አንድነትና የህግ የበላይነት እንዲከበር የዜጎች የክብር መገለጫ ነው ሲሉ አስገንዝበዋል። ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጽምዶ ፈጥሮ ኢትዮጵያ ላይ ደባ የሰራ ኃይል ነው ሲሉ አስታውሰዋል። ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና ለ27 ዓመታት ስልጣን ይዞ ኢትዮጵያ የባህር በር እንድታጣ ጠንክሮ የሰራ ቅጥረኛ የገዛ ሀገሩን ሰራዊትም ያጠቃ የክህደት ኃይል ነው ሲሉ ወንጅለዋል። ኢትዮጵያ በተደጋጋሚ በህወሓት ክህደት የተፈተነች ነገር ግን ጸንታ የቆመች የልዩ ዘመቻ ሰራዊት መሰል ጠንካራ አርበኛ ልጆች ያሏት ሀገር ስለሆነች ጉዞዋን ቀጥላለች ሲሉም አጽንኦት ሰጥተዋል። ጽንፈኞቹን የጥፋት ኃይሎች ሲሉ የከሰሷቸው ኃይሎችንም በባዕዳን ስትራቴጂ ስር ተሰልፈው ኢትዮጵያን የማዳከምና የማፍረስ ጽምዶ የተባለ ጥምረት ቀርጸው ህዝባችንን ለስቃይና መከራ በመዳረግ ደካማ ኢትዮጵያን ለማየት ጓጉተው ቢሰሩም ይህ ፍላጎታቸው መቼም ሊሳካ አይችልም፣ ይህንንም አሳይተናቸዋል ነው ያሉት። ህወሓት የኢትዮጵያን ህዝብ በመከፋፈል እርስ በእርሱ እንዳይተማመን ያደርግ እንደነበር አውስተው የትግራይን ህዝብ ደግሞ የኢትዮጵያ ልጆች እየመጡብህና እየከበቡህ ነው እያለ ከወንድም የኢትዮጵያ ህዝብ ጋር በጠላትነት እንዲተያይ ሲሰራ የኖረ እኩይ ፖለቲካ አራማጅ ጸረ ሀገር ኃይል ነው ብለዋል። ዛሬ ላይ የሁሉ ሴራ ከሽፎ የትግራይ ህዝብን ጨምሮ አጠቃላይ የኢትዮጵያ ህዝብ የዚህን መሰሪ ቡድን መጥፎ ተግባር በመረዳቱ ህወሓት ከህዝብ ተነጥሎ መንጠልጠያ ሲያጣ የቀድሞ ጠላቶቹን ሸኔንና ጽንፈኛው ፋኖን አቅፎ ሻዕቢያን ደግሞ አዝሎ የትላንቱን ክህደቱን በአደባባይ እየደገመው ይገኛል ሲሉም ተደምጠዋል። ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ አባላት እነዚህ የጥፋት መልእክተኞች በኢትዮጵያ ህዝቦች ላይ የደቀኑትን ጥፋት በማምከን የጥፋት እግራቸውን በመስበር እብሪታቸውን ማስተንፈስ አለባቸውም ሲሉ አሳስበዋል። በተለይም የህወሓትና የጽንፈኞችን የተላላኪነትን ሚና መሰባበር የሻዕቢያንና የሻዕቢያ ነፍስ አባቶችን ተስፋ ማጨለም ነው በማለት ለሀገር ውስጥ ጉዳይ ቅድሚያ እንደሚሰጥ ገልጸዋል። የልዩ ዘመቻዎች እዝ በአሁኑ ወቅት በትጥቅም በሰው ኃይል ግንባታም ከፍተኛ ደረጃ ላይ መድረሱን በማንሳት የሰፈር ባንዳዎች በሚል ለሰየሟቸው ብቻ ሳይሆን በየትኛውም አቅጣጫ በሀገር ላይ ለሚቃጣ ጥቃት ፈጣን ምላሽ ለመስጠት ዝግጁ መሆን እንዳለበት አሳስበዋል። የመቀለ አቃቤ ሕግ በፍርድ ቤቱ ውሳኔ ይግባኝ ጠየቀ። ከዘውዱ ሀፍቱ ግድያ ጋር ተያይዞ የተሰጠውን የሁለቱን ተከሳሾች ነፃ ናቸው የሚለውን የፍርድ ቤትን ውሳኔ በመቃወም ይግባኝ ማቅረቡን የመቀለ ከተማ አቃቤ ሕግ ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ ታደሰ ባይሩም የመቀለ ማዕከላዊ ፍርድ ቤት በዘውዱ ሀፍቱ ግድያ ተከሰው በነበሩ ግለሰቦች ላይ የዕድሜ ልክ እስራት ውሳኔ ሰጥቶ መዝገቡን ዘግቶ እንደነበር አስታውሰዋል። ነገር ግን ተከሳሾቹ ለሰበር ሰሚ ችሎት ባቀረቡት ይግባኝ በነፃ እንዲሰናበቱ መወሰኑንም ነው ኃላፊው ያስታወሱት። አቃቤ ሕግም ውሳኔውን እንደማይቀበል በመግለጽ ለትግራይ ከፍተኛ ፍርድ ቤት ይግባኝ ማቅረቡን አስረድተዋል። ታደሰ እንደገለጹት ተከሳሾቹን በነፃ የሚያሰናብተው ውሳኔ አግባብ አይደለም በሚልና የቀደመው ውሳኔ በዳኞች 2-1 ድምፅ መሻሩን በመጥቀስ ይግባኙ ቀርቧል። ከጉዳዩ ጋር በተያያዘ በማህበራዊ ሚዲያ ላይ ማስረጃ ጠፍቷል ተብሎ የተሰራጨው መረጃ ግን ፍጹም ከእውነት የራቀ መሆኑን የአቃቤ ሕጉ ጽሕፈት ቤት ኃላፊ ገልጸዋል። በተጨማሪም ከዘውዱ ሀፍቱ ግድያ ጋር በተያያዘ የተከሰሱት ሁለቱ ግለሰቦች በአሁኑ ወቅት በመቀለ ከተማ መኖራቸውንም ሆነ አለመኖራቸውን እንደማያውቁ አስታውቀዋል። ስለነበረን ቆይታ ከልብ እያመሰገንን ወቅታዊና አዳዲስ መረጃዎች በፍጥነት እንዲደርሱ የዲና ኢንሳይትን ቻናል ሰብስክራይብ፣ ላይክ እንዲሁም ለአስተያየቶ ኮመንት ላይ ማስፈሩን እንዳይረሱ ስንል በአክብሮት እንጠይቃለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዲያ ነው። በዚህ ቻናል የሚቀርቡ ማንኛውም የሙግት ሐሳብ፣ ዜናዎች እንዲሁም ትንተናዎች የሚዲያው አቋም አለመሆናቸውን እናሳስባለን።